looking for problems at that time, which helped me to survive in many instances. እንቅልፋችሁን ፕሮዳክቲቪቲያችሁን እና የስሜት ጤንነታችሁን ቀላል ነገር ግን በጣም ተጽዕኖ ፈጣሪ በሆኑ ነጥቦች እና ስልቶች አሁኑኑ አሻሽሉ። ስለዚህ የዚህ መጽሐፍ ደራሲ ሻውን ስቲቨንሰን ብዙ ቤስት ሴሊንግ የሆኑ የጤንነት መጽሐፍትን የደረሰ ሲሆን በተጨማሪ በጣም ምጡቅ የሆነን ኢንተግሬቲቭ ሄልዝ አሊያንስ ያስገኘ ነው። በፎርብስ እና ፋስት ካምፓኒ ላይ ሊታይ የቻለን ትልቅ የሆነ ፖድካስትንም ይመራ ነበር። ዩር ስሊፕ ራክስ። ለመጨረሻ ጊዜ ከመኝታችሁ በፈገግታ የተነሳችሁበትን ጊዜ አስታውሱ እስኪ። ምን ያህል ጊዜ ነው ቡናችሁን ጠጥታችሁ እንኳን የምታዛጉ? ምን ያህሎቻችሁስ ናችሁ የስንት ጊዜውን ስህተታችሁን እያሰባችሁ መተኛት የሚያቀታችሁ? ይህን ሁኔታ የምታውቁት አይነት ሆኖ ከተሰማችሁ ስለ እንቅልፍ የበለጠ መማር ያለባችሁ ጊዜ አሁን ነው። ዕውቀት መሳሪያ ብቻ አይደለም፣ ነገር ግን ለደስታም መሰረት ነው። ለስራ ሲባል የሰዓታትን እንቅልፍ መስዋዕት ማድረግ የተለመደ ቢሆንም ነገር ግን ይሄ የጠቢብ ሰው ምርጫ አይደለም። እንቅልፍ ሰውነት እንዲያገግምና የተሻለ ሁኔታ ውስጥ ለማስገባት በጣም ብዙ ሂደቶችን ያነቃቃል። ይሄ የሆርሞን አመራረትንም ያካትታል። እነዚህ ኬሚካሎችም የኦርጋን እና ቲሹ አሰራርን ያስተካክላሉ፣ እንዲሁም ስሜቶችም ላይ ተጽዕኖ እስከ ማሳደርም ይሄዳሉ። ለምሳሌ ያህል ማለም፣ ህልም የሴሮቶኒንን አመራረት ያበለጽጋል። የዚህም ምርት ደግሞ ደስተኛ ለመሆናችንና የጭንቀት ሆርሞን የሆነውን ኮርቲሶልን መቀነስ ላይ ነው ኃላፊነቱ። በተጨማሪ እንቅልፍ አእምሯችሁን ምጡቅ ያደርጋል። እንዴት ካላችሁ አእምሯችሁ ገጠመኞቻችሁን ወደ አስፈላጊ የረጅም ጊዜ ትውስታ ስለሚለውጣቸው እያንዳንዱ ኒውሮንና ሴሎች እናንተ ጠዋት ላይ ጥሩ እንዲሰማችሁ የራሳቸውን ስራ ይሰራሉ። በእንቅልፍ ላይ ላላችሁ የተለያዩ ውስብስብ ጥያቄዎችና እንቅልፋችሁን ልታሻሽሉባቸው የምትችሉ ቀላል መገልገያዎች ለማግኘት ወደዚህ ቪዲዮ ጠልቀን እንግባ። ኢንሃንሲንግ ዩር ስሊፕስ ስሩ ሃቢትስ። ምንም ያህል የኬሚካሉና የባዮሎጂካሉ ሂደት ውስብስብ ቢመስል ሁሉም ነገር መሰረታዊ በሆነ ምክንያት ላይ ነው የሚደገፈው። በየቀኑ በለመዳችሁት አዋዋላችሁ እየዋላችሁ እነዚህን ትንሽ ነገሮች እንቅልፋችሁን እየቀየሩ እንደሆነ ላታስተውሏቸው ትችሉ ይሆናል። ሰውነታችሁ ብርሃንን የሚቀበለው በአይናችሁ ብቻ አይደለም፣ በሰውነታችሁ ቆዳችሁም ጭምር ነው። ስለሆነም የመኝታ ማስክ ብቻውን ብርሃኑን ለመከልከል በቂ ላይሆን ይችላል። የመኝታ ክፍላችሁ በደንብ የጨለመ መሆኑን አረጋግጡ እና የበለጠ በፍጥነት መተኛት ያስችላችኋል። አሪፍ እረፍት ለጥሩ ስራ ቁልፍ ነገር ነው። አንዳንድ ጊዜ ጠዋት ላይ ብቸኛ ደስታ የሚያመጣው ነገር ቡና ይሆናል። ለብዙ ሰዎች የህይወታቸው ክፍል የሆነ ተወዳጅ መጠጥ ነው ቡና። ቡና በመሰረቱ ምንም መጥፎ ነገር ባይኖረው ማመጣጠንን ማወቅ ግን ቁልፉ ነገር ነው። ቡና ውስጥ ያለው ካፌን ኃይል አይሰጣችሁም፣ ነርቨስ ሲስተምን ነው የሚያነቃቃው። ይህም አንዴ ጥቅሞቹ ካለቁ በኋላ ወደ በለጠ መዳከም እንድናመራ ያደርጋል። በተጨማሪም ደግሞ በረጅሙ ጊዜ ሂደት በሰውነታችሁ ውስጥ እዛው ሊቀር ይችላል። ምሽት ላይ ያለውን እንኳን ስናይ ጠዋት ላይ የጠጣችሁት በዛ ያለ ቡና እንቅልፋችሁን ሊያዛባ ይችላል። ይሁንና የምትወዷቸውን እነዚህ ልማዶች መተው ከባድ ነው። ከሰዓት ላይ ቡና መጠጣትን አስወግዱ። ቀላል ሻይ ወይ ደግሞ ተጨማሪ ብርጭቆ ውሃ የዚህን ጭንቀቱን እንድታሸንፉ ሊረዳችሁ ይችላል። ሰዎች እንደለመዱት በአንድ እጃቸው ቡናቸውን ይዘው በሌላኛው እጃቸው ደግሞ ስማርትፎናቸውን ይይዛሉ። ይሄ የዚህ ዘመን አስፈላጊ የሆነውና ለመያዝ ቀላል የሆነን ስልክ ማለት ነው። ይሁንና ግን ከእንቅልፋችን በፊት ከሁለቱም ነገሮች መታቀብ የማታ እረፍትን በከፍተኛ ደረጃ ከፍ ያደርጋል። ስክሪን የሚመጣው ጠንካራ ብሉ ላይት ለአይናችን ይከብደዋል፣ እናም አእምሮ ማረፍ ሲገባው ጭራሽ ያነቃቀዋል። ሰፋ ስናደርገው ደግሞ ኤሌክትሮኒክስ ቁሳቁሶች እንቅልፋችን የሚያዛባ ዌቭ በውስጣቸው ይዛሉ። ጥናቶች እንደሚያሳዩት ከመኝታ በፊት የተለያዩ ዲቫይሶችን የሚጠቀሙ ሰዎች አብዛኛውን ጊዜ ስክሮል በማድረግ እዛው እንደሚቀሩ ቆይተው እንደሚተኙና እናም ደግሞ ከመኝታ ሰዓታቸው በፊት ሌሎች ተግባሮችን ሲያደርጉ ከነበሩት በበለጠ በጣም የተበላሸ እንቅልፍ እንደሚኖራቸው ጥናቱ ያሳያል። እነዚህን ምትክ ተግባሮች ከመኝታችሁ በፊት ግንዛቤ ውስጥ አስገቧቸው። የወረቀቱን ፊዚካል ቡክ መጽሐፍ ማንበብ፣ ከድመት ወይንም ውሻችሁ ጋራ መጫወት፣ ከአጋራችሁ ጋራ ማውራት። ከነዚህ ተግባሮች በኋላ በሚኖራችሁ እንቅልፍ የምታዩት ህልም እንኳ ብርሃናማ ይሆናል። ኢን ሪትም ዊዝ ዩር ስሊፕ። እያንዳንዱ በተፈጥሮ ውስጥ ያለ ነገር እንዳለ የማይታይ ህግን ይከተላል። እናም ሰውነታችንም ከዚህ የሚለየው ነገር የለውም። በሰርኬዲያን ሪትሞች ስለሚመራ የኛ ባዮሎጂካል ሂደታችን ቀኑ ውስጥ ባሉት ሰዓታት ላይ ተመስርቶ ይለያያል። የኛ የጥንት አባቶቻችን ውሏቸውን ከፀሐይ ጋር አስማምተው ነበር የሚውሉት። ፀሐይ ስትወጣ መንቃት፣ ከዛ ፀሐይ ስትገባ ደግሞ መተኛት። ይህም ፓተርን እነሱ ብርሃን ባለበት የቀኑ ሰዓት ላይና ማታው አስፈሪ ሲሆን ንቁ እንዲሆኑ ረድቷቸዋል። ሌተስት ቴክኖሎጂዎች የሰውነታ
የሰውነታችን ባዮሎጂካል ጡዘት ቀይረውታል። የ8 ሰዓት እንቅልፍ ማግኘት ያስፈልጋል። ይሄ ቁጥር ዝም ብሎ ሳይሆን ተሰልቶ የመጣ ነው። እንቅልፍ በ90 ደቂቃዎች ሳይክል የተከፋፈለ ነው። እያንዳንዳቸው 2 ፌዞች ያላቸው ሆነው ማለት ነው። ቀለል ያለ እንቅልፍ ራፒድ አይ ሙቭመንት በሚባለው ሬም ተብሎ በሚታወቀው እንቅልፍ ውስጥ ያለ ሲሆን በጣም ብዙውን ኢነርጂ ኃይል የምታገኙት ግን በሁለተኛው ፌዝ ነው። ይህም ያለምንም የአይን እንቅስቃሴ የሚሆን ዲፕ ጥልቅ እንቅልፍ ነው። ነገር ግን እዚህኛው ሁለተኛው ማለትም ዲፕ ስሊፕ ሳያልቅ መሀል ላይ ያላችሁ መንቃት በጣም አሳማኝና ያልተስተካከለ ሊሆን ይችላል። አላርማችሁን ይሄ የሬም ፌዝ ሲያልቅ ማለትም 90 ደቂቃው ሲያልቅ መሙላት አለባችሁ። ይሄ ማለት ለምሳሌ 4 ሰዓት የተኛ ሰው ከ90 ደቂቃ በኋላ ማለትም 5 ተኩል ላይ አንደኛውን ሬም ፌዝ ይጨርሳል ማለት ነው። ይሄም ቅድም እንዳየነው ሁለቱንም ሬም ስሊፕን እና ዲፕ ስሊፕን በውስጡ ይይዛል። እንዲህም እያለ ይሄ ሰው የ90 ደቂቃ 5 ፌዝ ከጨረሰ ከ7 ተኩል እስከ 8 ሰዓት እንቅልፍ አግኝቶ 11 ተኩል ላይ ወይ ደግሞ 12 ሰዓት ይነሳል ማለት ነው። በዚህም ምክንያት እነዚህ 90 ደቂቃዎች የሚያልቁበት ላይ አላርም መሙላት አስፈላጊ ነው። ስትነቁም ያለምንም ችግር እንድትነቁ ያደርጋችኋል። ተጨማሪ የምታገኙት የእንቅልፍ ጥራትም እንደምታገኙት የእንቅልፍ ብዛት ሁሉ ዋጋ አለው። ትክክለኛ አስፈላጊ የሆኑትን ሆርሞኖች ማምረቻ በጣም ተጽዕኖ ያለው ጊዜ ከምሽቱ 4 ሰዓት እስከ ሌሊቱ 8 ሰዓት ያለው የመኝታ ጊዜ ነው። በዚህም የጊዜ ገደብ ውስጥ ለእድገትና ለመልሶ መታደስ ኃላፊነቱን የሚወስደው ሜላቶኒን በቅልጥፍና ይመረታል። እያንዳንዱ ሰው የራሱ የተለየ ሲስተም አለው። አፈጣጠራችሁን ማድመጥ ይፈልጋል፣ በየቀን ህይወታችሁ ውስጥ እንኳ ማለት ነው። አንዳንድ ጊዜ ሳይንሳዊ እውነታዎች የፖፑላር ካልቸሩ ክፍል ይሆናሉ። ለምሳሌ ስለ ናይት ኦል እና አርሊ በርድስ ስለሚባሉት ክፍሎች ታውቃላችሁ ብዬ አስባለሁ። ናይት ኦል የሚባሉት ጠዋት በጊዜ መነሳት የሚከብዳቸውና ነገር ግን አምሽተው ማታ ላይ ከባድ ስራዎችን መስራት የሚችሉት ሲሆኑ አርሊ በርድስ የሚባሉት ደግሞ በጊዜ ቶሎ መነሳት የሚችሉ ከዛን ደግሞ ወደ ከሰዓት ፕሮዳክቲቪቲያቸው እየቀነሰ የሚሄድባቸው ናቸው። በኮርፖሬት ካልቸር ውስጥ ተቀባይነት ካለው ስኬጁል ጋር አብሮ ለመሄድ ለአርሊ በርድስ ቀላል ነው። በሌላ በኩል ደግሞ ናይት ኦውልስ ደግሞ የፈጠራ ችሎታቸው ከፍ ያለ ይሆናል። ሰውነታችሁን መረዳትና የሰርኬዲያን ሪትማችሁንና ስራችሁን ሚዛናዊ ማድረግ ወሳኝ ነገር ነው። በዚህም መንገድ ህይወታችሁን በተሻለ መልኩ ማቀድ ትችላላችሁ። እናም ከፍተኛ አቋም ማሳየትንም ያስችላችኋል። ሳቲስፋክሽን፣ ሴክስ ኤንድ ስሊፕ ዘ 3 S's that make each other better። ከስራና ፕሮዳክቲቪቲ በተጨማሪ ሌላ ሮማንቲክ የሆነ የሰው ልጅ የህይወት ክፍል አለ። ሴክስ፣ እንቅልፍና እርካታ እርስ በርስ በደንብ ይደጋገፋሉ። በጣም ጠንካራ የሆነ ግንኙነት ነው ያላቸው። ከአጋራችሁ አጠገብ ተኝታችሁ ማሳጅ ስትደራረጉ፣ ስትተቃቀፉ ወይ ደግሞ ሰውነታችሁ ሲነካካ ኦክሲቶሲን ታገኛላችሁ። ይሄ ኦክሲቶሲን የተባለ ሆርሞን ከጭንቀት ጋር ለመፋለም ዲፕሬሽን የመፈጠሩን አዝማሚያ መቀነስ ላይ እናም የደም ግፊትን ማረጋጋት ላይ ይረዳቸዋል። ፕሮላክቲን፣ ይሄ ደግሞ የሚለቀቀው በሴክስ ጊዜ ነው። በምንተኛም ጊዜ የሚጨመር ነው። ከፍቅር አጋራችሁ ጋር ምርጥ የሆነ ኢንቲሜት አብሮ የመሆን ጊዜ ማሳለፍ ሪሌሽንሺፓችሁን ያሻሽረዋል። እናም ከዛ በኋላ በተሻለ መልኩ እንቅልፍ እንዲወስዳችሁ ይፈቅድላችኋል። ተጨማሪ ይሄ ግንኙነት በአንድ በኩል ብቻም ያለ አይደለም። ሴክስ እንቅልፍ ላይ ጥሩ ተጽዕኖ ማሳደር ብቻም ሳይሆን ተቃራኒውም ልክ ነው። የእንቅልፍ እጦት ወደ አጠቃላይ ድካም ይመራል። እናም ሊቢዶን ቀንሶ ለሴክሹዋል በሽታዎች መጋለጥን ደግሞ ከፍ ያደርጋል። በሜዲካል ምርምር መሰረት ከአሪፍ የማታ እረፍት በኋላ የሴክሹዋል ተግባሮች 14% መሻሻል አሳይተዋል። ከአጋራችሁ ጋር ምርጥ የሆነ ኢንቲሜሲ እንዲኖራችሁ ትፈልጋላችሁ? ያ እንዲሆን ከዛ በፊት ሁለታችሁም አሪፍ እንቅልፍ ማግኘታችሁን አረጋግጡ። ላፕቶፕን ወይንም ስራን ወደ መኝታችሁ አትውሰዱት። አልጋችሁ ከእረፍት ጋር የተቆራኘ እንዲሆን አድርጉ። መኝታችሁ ጋር ቀኑን ሙሉ እየሰራችሁ ከነበረ ማታ ላይ ልትተኙ ስትሉ መስራት ስላሉባችሁ ነገሮች የሚመጡ ሀሳቦችን ማስወገድ አትችሉም። ትናንሽ የምትወዷቸውን ቁሳቁሶች አይተሞች መኝታችሁ አጠገብ አስቀምጡ። አጋራችሁን ጠርታችሁ አብራችሁ የመኝታውን ቦታ ዲዛይን አድርጉት። ሴክስ ባታደርጉ እንኳን ንግግር በራሱ ወይ ደግሞ አልጋው ላይ አብሮ መተኛት ለመቀራረብ ጥሩ ልምምድ ነው። ሁሉም ሰው የየራሱ የመኝታ ልምድ አለው። ስለሆነም ከአጋራችሁ ጋር መነጋገር አስፈላጊው ነገር ነው። እናም መካከለኛ መስማሚያ ሀሳብን ማግኘት። የትኛው ትራስ ነው ጥሩ? ምናልባት አንዳችሁ የተለየ ፍላጎት ይኖራችሁ ይሆናል። ዩ ስሊፕ ዘ ዌይ ዩ ኢት። ትንሿ የሰውነታችሁ ሴል እንኳን በጣም ፈጣን በሆነ ግንኙነት ላይ ሆና ተመሳሳይ ከሆነ ሚሊየን ሴሎች ጋር የተገናኘች ናት። ስለሆነም የሆነን ነገር ተመግባችሁ በልታችሁ ወደ ሰውነታችሁ ስታስገቡ ሌላው ይቅርና የአእምሮ ሴሎቻችሁ በነርቨስ ሲስተማችሁ ምክንያት ፈጣን መልእክት ይደርሳቸዋል ለሰውነታችሁ ምላሽ ለመስጠት። ከዛን ጊዜው ይሆናል። ይህም እረፍት አልባ ምሽት ሊሆን ይችላል እና በቂ እንቅልፍ ካላገኛችሁስ
እንግዲህ ለከመጠን በላይ መብላት ወይ ደግሞ መጥፎ አመጋገብ ሳይድ ኢፌክቶች ተዘጋጁ። ጥሩ ዜና ይሄ ግንኙነት በሁለቱም በኩል መስራቱ ነው። እንደዚህ ያሉ መጥፎ ምርጫዎች በአሉታዊ መንገድ እንደሚያጠቋችሁ ሁሉ ጥሩ አመጋገብ ደግሞ ጤናችሁን ማሻሻል ይችላል። አካላችሁን ከተንከባከባችሁ አካላችሁን መልሶ ይንከባከባችኋል። መጀመሪያ በቂ ቫይታሚን እያገኛችሁ መሆናችሁን ወቁ። ለጥሩ እንቅልፍ በጣም ወሳኝ ከሆኑት ሚነራሎች መካከል ማግኒዥየም አንዱ ነው። ሳይንቲስቶች እስከ 80% የሚሆኑት የዩናይትድ ስቴትስ ህዝቦች የዚህ የማግኒዚየም ሚነራል እጥረት እንዳለባቸው ይናገራሉ። በዚህም ምክንያት እነዚህ ሰዎች የእንቅልፍ ማጣትና ያለ ጊዜ ሞት ሰለባ ናቸው። እናንተ ግን ማግኒዥየምን በእነዚህ ውስጥ ማግኘት ትችላላችሁ። ሲፉድ፣ አትክልት፣ ጨው፣ ዘይቶችና ኤክስትራክት ቢያንስ ከመኝታችሁ ከ1 ሰዓት በፊት ለመመገብ ሞክሩ። ዳይጀሽን ምግብ አፈጫጨት የተወሰኑ ኃይሎች ያስፈልጉታል። እናም የሰውነታችሁን ውስጣዊ ተግባር እንቅስቃሴ ይጨምራል፣ ከፍ ያደርጋል። ይሄም ለእንቅልፍ ጥሩ አይደለም። ጤናማ አመጋገብ ከሰውነት እንቅስቃሴ ጋር አብሮ በጥሩ ሁኔታ ይሄዳል። የምትወዱት ወርካውት አለ? ስፖርት አብዛኛውን ጊዜ ለእንቅልፍ ችግሮች መንስኤ የሚሆነውን ክብደትን ለመቀነስ ይረዳል። ስፖርት በምትሰሩ ሰዓት በጭንቀት ሆርሞኖች መለቀቅ ምክንያት የሰውነት ሙቀት ከፍ ይልና ከዛ ከ4 እስከ 6 ለሚሆን ሰዓት ደግሞ ወርዶ ይቆያል። ስለሆነም ከሰዓት ላይ 10 ሰዓት አካባቢ ስፖርት የምትሰሩ ወርካውት የምታደርጉ ከሆነ ቴምፕሬቸራችሁ ዝቅ የሚል ሲሆን እናም ማታ 4 ሰዓት ላይ ለቀቅ ፈታ ትላላችሁ። ይሄም አሪፍ የመኝታ ጊዜ ይሆንላችኋል ማለት ነው። በጣም ጠንክሮ የሚሰራ አትሌት ግን ደግሞ በደንብ የማይተኛ ከሆነ ያለመውን ውጤት ሊያሳካ አይችልም። ለጡንቻዎች እድገትና ማታ ላይ ፋትን ለመሰባበር ሰውነታችን ኬሚካል ኮምፓውንዶችን ይለቃል። ለረጅም የጂም ቆይታ ጊዜ ልታገኙ አልቻላችሁ? የእግር ጉዞ ዋክ ማድረግ በራሱ በጣም ይጠቅማችኋል። እንደዚህ ያሉ ውጪ ላይ የሚደረጉ ተግባሮች ለሜላቶኒን ምርት ወሳኝ ለሆነው ፀሐይ እንድትጋለጡ ያደርጋሉ። በቀኑም መጨረሻ ላይ ይሄ የተሰበሰበው ሜላቶኒን እንቅልፍ በቶሎ በቀላሉ እንዲወስዳችሁ ይረዳል። ስሞል ሬሲፒስ ፎር ቢግ ስሊፕ የመኝታ ቦታችሁ መሸሸጊያችሁ ነው። እሱ ጋር ምቹ ልትሆኑ ይገባል። በተለይም አልጋችሁ ላይ በጥሩ ፖዚሽን እንድትተኙ እንዲፈቅድላችሁ አልጋችሁ መኝታችሁ ሰውነታችሁን ሊደግፍ ይገባል። በጣም ጠንካራም በጣም ስስም ሳይሆን ማለት ነው። ግን ጥሩ የመተኛ ፖዚሽን ምንድን ነው? አብዛኛውን ጊዜ በጀርባችሁ መተኛት ይመከራል። ምክንያቱ ደግሞ በዚህ ፖዚሽን ላይ ወደ ሰውነታችሁ ኦክሲጅን ስለሚፈስ ነው። ይሁንና መተንፈስን ግን ፈታኝ ያደርገዋል። በተነጻጻሪ ሁኔታ በሆዳችሁ መተኛት መተንፈስን ቀላል ያደርገዋል። ነገር ግን ስፓይናችሁ ሊፈትነው ይችላል። ብዙ ሰዎች ግን በጎናቸው ነው የሚተኙት። ይሄም ግን የራሱ ትንሽ ጉዳቶች አሉት። የመኝታ ፖዚሽናችሁ ምንም ይሁን ምን ልክ የሆነ ስስነትና ርዝመት ያላቸውን ትራሶች በመግዛት ልታሻሽሉት ትችላላችሁ። በእረፍት ጊዜያችሁ አእምሯችሁ ሁሉንም የሚያስፈራችሁን ነገር ያስታውሳል። ነገር ግን የመኝታ ክፍላችሁ ወይንም ቦታችሁ ከፍርሃት የጸዳ ነው መሆን ያለበት። እነዛ የሚያስጨንቋችሁን የውስጥ ሀሳቦች ለማስወገድ ሜዲቴት ማድረግ ወይንም አርምሞን ሞክሩ። ለማተኮርና ነገሮችን ለመፈጸም ያለን አቅማችን ለአጠቃላይ ስኬታችን ትልቁ ነገር ነው። ሜዲቴሽን ከሃይማኖት ጋር የተያያዘ ልምምድ መሆን የለበትም። ዝም ብለን በጸጥታ ወክ ማድረግ ሊሆን ይችላል። ደረጃዎችን መቁጠር ወይ ደግሞ እቃ ማጠብ አይነት ተግባሮች ላይ በደንብ ማተኮር መጀመሪያ ላይ ከባድ ሊሆን ይችላል። ነገር ግን አጭር ቢሆኑ እንኳን ጭንቀትን ለመቀነስ፣ ሰላምን ለማግኘትና የበለጠ በተሻለ መልኩ ስሜቶቻችሁን ለመረዳት ይረዳችኋል። እንደ ሰውነት እንቅስቃሴው ለሰውነት ወሳኝ እንደሆነው ሁሉ ሜዲቴሽን አርምሞ ለአእምሮ ወሳኝ አስፈላጊ ነገር ነው። ይሄን ታውቁ ኖሯል? ከናሽናል ኢንስቲትዩት የመጣ ጥናት እንደሚለው ሰዎች 1/3 የሚሆነውን ህይወታቸውን በእንቅልፍ በመተኛት እንደሚያሳልፉ ያሳያል። ይህም በአማካኝ 26 ዓመት የሚያክል ነው። ኮንክሉዥን፣ እንቅልፍ መሸሸጊያችሁና በደንብ የምታጣጥሙት ደስታችሁ ነው። እያንዳንዱ የህይወታችሁ ክፍሎች በጥልቀት በሱ ላይ ነው የሚደገፉት። እነዚህ ክፍሎች እረፍት ሳይወስዱ መንቀሳቀስ አይችሉም። አሁን ግን ከነዚህ አዳዲስ ቴክኖሎጂዎች ጋራ እረፍት መውሰድ ከባድ እየሆነ መጥቷል። ነገር ግን ይህን መንገድ መከተል ወደ ብዙ ችግሮች ብቻ ነው የሚመራው። ይሁንና ጥሩ የሆነን የምሽት እንቅልፍ ማሳለፍ ቀናችሁን ወደ ታላቅ ሁኔታ መቀየር ይችላል። እርካታ ደስታን ያበለጽጋል። እንቅልፍ ደግሞ ይሄን ለማሳካት ምርጡ መንገድ ነው። እነዚህን ሞክሯቸው። የበለጠ ተጨማሪ የፀሐይ ብርሃን ተቀበሉ። ብዙ ጠቃሚ የሆኑ ሆርሞኖችን ያነቃቃላችኋል። የድሮውን ትራዲሽናል አላርም ከመኝታችሁ አጠገብ አልጋችሁ አጠገብ አስቀምጡ። ስማርትፎን ስልካችሁን ሳይሆን። በዚህ መንገድ ከስልክና ላፕቶፓችሁ ጋር ለመቆየት የሚገፋፋችሁ ስሜት አይኖርም። ምቹ የሆነውን ፒጃማ ልበሱ። ማታ ላይ ልብስ መቀየር ጊዜው የእረፍት መሆኑን ምልክት እንዲሰጥ ያደርጋል። በቀጣይ ይህን በመመልከት የበለጠ ጥበብ ሸምቱ።